አሁን ጀመረ ስምሽን ንገሪ ቦታውን ቤት ስሜ ምን ታምር ነው የአራት ልጆች እናት መንቀሳቀስ ማልችል ሽንት የመሽናት ማልችል አካል የሌለኝ በሽተኛ ነኝ በምትችሉ በሐሳብም ቢሆን የምትረዱኝ ካላችሁ ብዬ ነው ያለሁባትን ቤት ይኸው አሁንም ድጋሚ ይችን ብትዋት ማስቆም ነው መቆም እንኳን አይቻልም በጣም አጭር ነው አታስቆምም ቤቴ በጣም አጭር ናት የሚያግዘኝ ሰው ራሱን የማመቸም አልቆምም ግን ቁሞ የሚያግዘኝ ሰው ቁሞ ማገዝ አይችልም በዚህቹም አኗኗሬ ይገቡብኛል ሰከራሞች ይደፈራለሁ አረግዛለሁ ወልዳለሁ ሐኪም ቤት የሚወስደኝ እንኳን የለም ብቻዬን ነው ቤት ውስጥ ወልጄ የማሳድጋቸው ጻድቃን በሚያጎርሰኝ ጻድቃን በሚሰጠኝ ዳቦ ነው ልጆቼን እያሳደግኳቸው የምኖር ተቸግሬ ነው የምኖር ይችኑ በሪትን እየገነጠሉ ቢጅብም እፈራለሁ ሰውም መቼም ምንም ቢያረገኝ ሰከራም ቢገባብኝ በሽተኛ ለምጄው ነበር አሁን ጅቡን እየፈራሁ የምኖርበት ምንድነው ትልቁ ችግርሽ የምትተዳደር በምንድነው የምትተዳደር በልመና ያለው 15 ገንዘቡን ደግዘኛል የሌለው በጉልበቱ ራቅ ያለውን ያቀርብልኛል ሳግኝ ያላቸው ሳግኝ ውሃ ከፍዬ አስገዳለሁ ማገዶም ያቀርብልኝ በብር የተቀጠረ ነው እሱ ሳግኝ ያንን ሳጣ ደግሞ እንደዚህ ሰው ለምኝ አዝዛለሁ የሚለመነ ሳግኝ እንደዛ ነው እየኖርኩ ያለ ይሄኛው የተቀረጸው ነገር በነገራችን ላይ ምንም አይነት ሚዲያ ላይ ምንም አይነት የሚታይ ሰው የሚያየው ቦታ ላይ በፍጹም አይቀመጥም እሺ የሚቀመጠው የሚረዱሽ የሚያዩት የሚረዳሽ ሰው ብቻ ነው እንጂ ከዚህ በኋላ ሌላ ሰው አኛሁን ምናልባት ሌላ ሰው እየመጣ ይቀርጽሻል ቀርጸውሽ ያውቃሉ አዎ ምን አረጋሉሽ ያውቃሉ ያው አልፋ ቢሆንም በአመቷል ምክንያቱም ይረዳይ ሰው ያለ ይረዳሻል እሺ ይሄ ማለት ለሚረዱሽ ሰዎች ብቻ የሚደረግ ነው ማለት ነው በቴሌቪዥንም በሚዲያም በዚህ ሶሻል ሚዲያ ላይ ምናምን አይወጣም እሺ ለሚረዱሽ ሰዎች ግን በቀጥታ እንዲደርስ ይደረግና እነሱ ያግዙሻል ምንም ቢሆን ማገዛቸው አይቀርም የቻሉትን ያረጋሉ በያስባለሁ እግዚአብሔር ቢፈቅድ ነው እንግዲህ እግዚአብሔር ቢፈቅድ ስንት ልጆች አሉሽ 4 ልጆች ነው ያሉ አንድ ያንድ አመት ልጅ አለኝ በጣም ነው የሚያምሩት ሁለተኛው ደግሞ የ3 አመት ያው ይታያል ሶስተኛው የ7 አመት ይሄ ቁጫለ ሁሉም አባታቸው የተለያየ ነው በሰከራም እየተደፈርኩ ወልዳቸው አባት የላቸው ይሄ ነው ኢትዮጵያ እንግዲህ ወድቀቷ ሴት ልጅ ይሄ በነገራችን ላይ መንግስት ነው ማድረግ የነበረበት በተለይ እንደዚህ አይነት ሸለቆ ውስጥ ነው የምንኖርበት ነው የምታየው ግን ሐኪም ቤት ስትሄጂ ምን ተባልሽ እግርሽ እና እጅሽ እንደዚህ ምንድነው መቼ ነው እንደዚህ ሆንሽው 18 አመት እዚች መኖር ከጀመርኩ 10 አመቴ እናቴ ደግሞ 8 አመት አስተማኛኝ 18 አመቴ በፊት ግን መሄድ ትቺ ነበር አዎ ሰው ይሰራ ነበር ጤነኛው ነሽ ትሰሪ ነበር አዎ አምስተኛ ክፍል እስከምደርስ ድረስ ሰራ ነበር ምንድነው እንደዚህ ሆንሽበት ይላሉ በሰው መተት ሰው ላይ ተጋልጦ ራሱ ይናገር ይሻልሻል እንደሱ ከሆነ ጸበል ተጠመቂ እግዚአብሔር ይረዳሻል ልጆችን እግዚአብሔር ረድቶሽ ነው መቼም ይሄን ቀላል አይደለም 4 ልጅ ማሳደግ ብቻ በዚህ ባለሽበት ሁኔታ እጅግ ከባድ ነገር ነው እግዚአብሔር ይርዳቸው የሚረዱሽ እህቶች አሉ እግዚአብሔር ከፈቀደ የሚያግዙሽን ያግዙሻል እንግዲህ ህክምና መታየት ካለብሽ ትልቁ ነገር ህክምና መታየት ነው እንግዲህ ጊዜውም ጉልበቱም ኖሮሽ ከዚህ ውስጥ መውጣት ላንቺ ከባድ ነው ከዚህ ወጥተሽ እንዳገት ወደ ላይ መሄድ ትግስትን ያገኘንበት አካባቢ ነው ይሄ ቤት ያለው በአብዛኛው እዚህ ጸበል ላይ የወደቁ ሰዎች ናቸው ያሉት እቺ ቤት እንግዲህ ጣራዋ ይሄ ነው
የምትኖረው እዚህ ነው። ምድጃዋ እዚሁ ነው። እዚሁ ነው የምታጥበው። 4 ልጅ እዚህ ውስጥ ነው የምታሳድገው። በሯም እንደዚህ ይሄንን እየገነጠሉ እየገቡ ነው የሚደፍሯት። ያሳዝናል። እንግዲህ እግዚአብሔር በረዳችሁ መጠን ሰብሉ ይሄንን ልኬልሻለሁ።